አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ሰላም ውዶችዬ እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ሼር በማድረግ ለሌሎች ጓደኞቻችሁ እንደሚደርስ አድርጉ። ዛሬ ይዤላችሁ የመጣሁት ቢቲፎር ወይንም አረብ ሱዳኖች እንደሚሉ ከቢዝ ወይንም ብስኩት የፈልጋችሁ ስም መስጠት ትችላላችሁ። እና እንደዛ ነው። ይሄ የምሰራው በበተር ማለት ፕሪስቲጅ ይባላል እዚህ ሀገር። ግማሽ ጎኑ እንትን ነው የአትክልት ቂቤ ነው፣ ግማሽ ጎኑ ደግሞ ድብልቅ የሆነ ነው። ይሄ በተር ሱፐርማርኬት ከሚሸጠው በጣም ውድ ስለሆነ ይሄኛው ረከስ የሚላል። ኡጋንዳዎች እንትን ኬክ ይሰሩበታል። እኛ ግን እንደዚህ ብስኩት ወይንም ሲናቦን ስንሰራ እንጠቀምበታለን ማለት ነው። እና 1 ኪሎ በተር የሚሆነውን ይሄን መጀመሪያ በማሽን መተዋለሁ። ከዛ የተፈጨ አይሲንግ ሹገር አረግበታለሁ። 1 ኪሎ ይሄ በተር ከሆነ 300 ግራም አይሲንግ ሹገር አረግና መጀመሪያ በተሩን መተዋለሁ። ከዛ ነጭ ሲሆን አይሲንግ ሹገሩን አደርግበታለሁ። አይሲንግ ሹገሩና በተሩ በደንብ ከተዋሃደ በኋላ 2 እንቁላል የፈለገም 3 ሊያደርግ ይችላል። 2 እንቁላል አድርጌ ቫኒላ 1 ማንኪያ በትንሹ አድርጌ በደንብ መተዋለሁ። ከተመታ በኋላ 3 ማንኪያ ኮርን ስታርች ብስኩቱን ወይንም ቢቲፎሩን ደረቅ ክርምሽ እንዲል ያደርገዋል። ከዛ 4 ኩባያ ካነሰ እንጨምራለን። ካላነሰ ግን 4 ኩባያ በቂ ነው። ተነፍቶ በደንብ የተነፋ 4 ኩባያ ዱቄት ሁሉ ከጨረሰ በኋላ በአንድ ጊዜ ከጨመራችሁት ማሽኑ ሲመታው ዱቄቱ እንዳቧራ ስለሚቦን በማንካ ትንሽ እያደረጋችሁ ታደርጋላችሁ። ከዛ እያያችሁ በጣም ቀጭን ከሆነ ዱቄት ትጨምራላችሁ። በጣም ወፍራም ከሆነ ደግሞ ቅርጽ ስታወጡ ስለሚያስቸግራችሁ በጣም እጅ ያሳምማል። ግን መካከለኛ ከሆነ ግን ቶሎ ይወጣላችኋል ማለት ነው። እና እንደምትወዱት ተስፋ አረጋለሁ። እስከ መጨረሻ ቪዲዮውን እዩት። በቪዲዮ መሀል ደግሞ እኔ ትረካ አነብላችኋለሁ ዛሬ እና እስከ መጨረሻው እዩት። ብዙ እንደዚህ ቢቲፎር ሰራ ዳቦ ቤት ሄጄ 4-5 ሳህኖች ስለሚሰሩልኝ እንደዛ አደርጋለሁ። ግን አንድ ባልዲ ትንሹን ወይንም 1 ሳህን ከታዘዝኩኝ ግን ቤቴ ውስጥ አደርገዋለሁ። ለምን ቤት ውስጥ ሲሆን 4-5 ስታስገቡ ጊዜ ይፈጃል። ፖርኖ ቤት ግን አንድ ጊዜ ሰርታችሁ 6 ትልልቅ ሳህኖች በአንድ ጊዜ ይገባል። በቃ ትገላገላላችሁ ማለት ነው። እና ሁሉን ነገር አደራጅቼ ፖርኖ ቤት ሄጄ እዛ ሰራዋለሁ ማለት ነው። እንደዚህ ክርስመስ ሲሆን፣ ኢድ ሲሆን፣ የሆነ በዓል ሲሆን ብዙ ሰው ይፈልገዋል። ሳውት ሱዳኖች፣ ኤርትራኖች፣ ሁሉም ኢትዮጵያኖችም ይፈልጋሉ። እና በእንደዛ አይነት መልኩ አዘጋጀዋለሁ። ግን አሁን እንደዚህ ለሆነ ለሻሂ ለምናምን ሲፈልጉ ግን እቤቴ ውስጥ በትንሽ ፎርኖ ሰራለሁ ማለት ነው። እና ይሄንን አይታችሁ ራሳችሁም በቤታችሁ የሆነ እንግዳ መጥቶባችሁ ነው ወይ ለቡና ቁርስ ፈልጋችሁ ነው እንደዚህ በቀላሉ ቤታችሁ ውስጥ ማዘጋጀት ትችላላችሁ። እኔ ራሴ ከቲክቶክ ነው አይቼ የሰራሁት። ማለት ቀላል ነው። አረቦች፣ ሱሪያኖች ምናምን ከነሱ በቃ ቀለል አድርገው ሲያሳዩ ከዛ አይቼ ነው የሰራሁት። እና እንደምትወዱ ተስፋ አደርጋለሁ። ጊዜ ካለ ትረካውን አነብላችኋለሁ። ርዕሱ የጨረቃዋ ብርሃን የሚል ነው። በአንድ ጊዜ በአረንጓዴ ተራሮች የሚያማምሩ አበቦችና የሚነፍሱ ንጹህ ወንዞች የተከበበች ትንሽ መንደር ነበረች። የመንደሯ ስምም ሰላም ይባላል። በዚያ መንደር ሰዎቹ ተባብረው ይኖሩ ነበር። አንዱ ችግር ሲገጥመው ሌላውን ይደርስለት ነበር። በመንደሯ ዳር ላይ ከእናቷ ጋር የምትኖር ሊያ የተባለች ትሁትና ደስተኛ ልጅ ነበረች። ሊያ በጣም ትወደው የነበረው ነገሮች ከሌሎች ልጆች ጋር መጫወት ብቻ አልነበረም። በየምሽቱ ወደ ቤታቸው ፊት ለፊት ትንሽ ኮረብታ ወጥታ ጨረቃን ማየት ትወድ ነበር። አንድ ምሽት ሊያ እናቷን ጠየቀቻት። እናቴ ጨረቃ ለምን ሁልጊዜ በሰማይ ትበራለች?
እናቷም ፈገግ ብላ ምናልባት ጨረቃ ለሌሎች ብርሃን ለመስጠት ስለምትወድ ይሆናል፣ አንቺም እንደሷ ለሌሎች ብርሃን ሆኚ አለቻት። ሊያ የእናቷን ቃል በልቧ ያዘች። ከዚያ ቀን ጀምሮ ትንሽም ቢሆን ሰውን ለመርዳት ትሞክር ነበር። አንድ ሰው ከባድ ዕቃ ከያዘ ትረዳው ነበር። አንድ ልጅ ቢያዝን አበባ ትሰጠው ነበር። አንድ አዛውንት መንገድ ሲያቋርጡ በአጠገባቸው ትሄድ ነበር። በመንደር ውስጥ ግን ማንም ሊያ ያደረገችውን ትንሽ በጎነት አይቆጥረውም ነበር። ሊያ ግን ለምስጋና አታደርገውም ነበር። አንድ ዓመት በበጋው ወቅት ከተለመደ በላይ ዝናብ አልዘነበም። ወንዙ ቀስ በቀስ ደረቀ። የእርሻ መሬቶችን ቢጫ መሆን ጀመሩ። ሰዎችም ተጨነቁ። ውሃ ካላገኘ ምን እናደርጋለን ብለው ይጠያየቁ ጀመር። የመንደሩ ሽማግሌዎች ብዙ ጊዜ ተሰብስበው መፍትሄ ፈለጉ፣ ነገር ግን ምንም አላገኙም። አንድ ቀን ሊያ ከኮረብታው ላይ ተቀምጣ ደረቅ መሬቱን እያየች ነበር። በዚያን ጊዜ ከሩቅ አንድ አሮጌ ሰው ተመለከተች። እሱም የመንደሩ አዛውንት አባ ናሆም ነበር። ሊያ ለምን ብቻሽን ተቀመጥሽ ሲሉ ጠየቋት። ውሃ እንዴት እንደሚገኝ እያሰብኩ ነው አለች። አባ ናሆም ትንሽ ጸጥ ካሉ በኋላ ከተራራው ማዶ የቆየ ምንጭ አለ። ከብዙ ዓመታት በፊት ይፈስ ነበር፣ አሁን ግን ማንም አይሄድበትም አለ። የሊያ አይኖች በደስታ በሩ። እንግዲያውስ እንሂድና እንይ። አባ ናሆምም ፈገግ አሉ። መንገዱ ረጅም ነው። ረጅም ቢሆንም እንሞክራለን አለች። በማግስቱ ሊያ ከአባ ናሆም ጋር ጉዞ ጀመረች። ተራራውን አቋርጠው ከረዥም ጊዜ በኋላ ወደ አንድ ትልቅ ሸለቆ ደረሱ። በዚያ አሮጌ ድንጋይ እና ትንሽ ዛፎች ብቻ ነበሩ። ምንጩ የት ነው? ሊያ ጠየቀች። አባ ናሆምም የተሸፈነ ድንጋይ አሳዩት። ከዚህ በታች ነው። ሁለቱም ድንጋዩን ለማንሳት ሞከሩ፣ ነገር ግን በጣም ከባድ ነበር። ሊያ ተስፋ አልቆረጠችም። ብቻችንን ካልቻልን ሌሎችን እንጥራ አለች። ወደ መንደሩ ተመልሰው ለሰዎች ነገሩ። መጀመሪያ ሰዎቹ አላመኑም፣ ነገር ግን ሊያ እንደገና አሳመነቻቸው። አንድ ሰው ብቻውን ትንሽ ነገር ሊሰራ ይችላል፣ ሁላችንም አንድ ላይ ከሰራን ግን ትልቅ ነገር እንሰራለን አለች። በማግስቱ የመንደሩ ሰዎች በሙሉ ወደ ሸለቆ ሄዱ። ወንዶች ድንጋዩን ለማንሳት ሰሩ፣ ሴቶች ምግብና ውሃ አመጡ፣ ልጆችም ትንሽ ድንጋዮችን አስወገዱ። ከብዙ ሰዓታት ስራ በኋላ ድንጋዩ ተነሳ። ለጥቂት ጊዜ ሁሉም ዝም አሉ። ከመሬቱ በታች ትንሽ ውሃ ጠብታ ታየ። ውሃ አለ አንድ ሰው። ሁሉም በደስታ ጮሁ፣ ነገር ግን ውሃው በጣም ትንሽ ነበር። ይህ ለመንደሩ አይበቃም አለ አንዱ። ሊያ ግን ውሃውን በጥንቃቄ አየች። ይህ መጀመሪያ ነው፣ ትንሽ ብርሃን እንኳን ጨለማ ማብራት ይችላል አለች። ሰዎቹ ተነስተው ቦታውን ማጽዳት ጀመሩ። ቀን ሰሩ፣ ሌሊት ተስፋ አልቆረጡም። ከቀናት በኋላ ውሃው በቀስታ መፍሰስ ጀመረ። ከዚያም በአንድ ሌሊት ዝናብ ጀመረ። መጀመሪያ አንድ ጠብታ፣ ከዚያም ሁለት፣ ከዚያም ብዙ ጠብታዎች። መንደሩ በዝናብ ተሞላ። ልጆች በደስታ ይሮጡ ነበር። አዋቂዎች ሰማዩን እያዩ ይስቁ ነበር። ደረቁ መሬት እንደገና አረንጓዴ ሆነ። ከዚያ ቀን ጀምሮ የዚያ ምንጭ ስም የሊያ ምንጭ ተባለ። ሊያ ግን በስሟ እንዲጠራ አልፈለገችም። እኔ ብቻዬን ምንም አላደረኩም፣ ሁላችንም አንድ ላይ የሰራነው ነው አለች። እናቷም እሷን አቅፋ አሁን ገባኝ፣ ጨረቃ ለምን እንደምታበራ እንደገና አልጠይቅም፣ አንቺ ራስሽ መልስ ሆነሻል አለቻት። ያ ምሽት ለሊያ እንደ ልማዷ ወደ ኮረብታ ወጥታ ጨረቃ ከሰማይ በላይ በደማቅ ብርሃን ትበራ ነበር። ሊያ ፈገግ ብላ እኔም ለሌሎች ትንሽ ብርሃን መሆን እችላለሁ አለች። ከዚያ በኋላ በመንደሩ ውስጥ ልጆች ሲጣሉ ያስታርቁ ጀመር፣ ሰዎች ሲቸገሩ ይረዳዱ ጀመር። እያንዳንዱም ለሌላው ትንሽ ብርሃን መሆን ሞከረ። መንደሩም ከዚያ በኋላ በውሃ ብቻ ሳይሆን በፍቅር፣ በተስፋ፣ በአንድነት በበለጠ ሀብታም ሆነ። የታሪኩ ትምህርት ትንሽ መልካም ነገር እንኳ በራሱ ትንሽ ሊመስል ቢችልም ብዙ ሰዎችን በአንድነት ሊያደርጉ ትልቅ ለውጥ ያመጣል። ተስፋ አትቁረጥ፣ ትንሽ ብርሃን የሌላውን ሰው ጨለማ ሊያበራ ይችላል ይላል ታሪኩ። እንደወደዳችሁ ተስፋ አረጋለሁ። ሌላ ጊዜ ደግሞ ሌላ ታሪክ ይዤላችሁ እመጣለሁ። ክላሲካል ከማሰራ ራሴ ባወራችሁ ይሻላል ብዬ ነው። አመሰግናለሁ። እንግዲህ ቢቲፎሩን እየተከታተላችሁ ይሆናል። ይኸው እየታገልን ነው።
ወደ መጨረሻው ቀርበናል። እዩት እንግዲህ እንደምታዩት ቅርጽ በፈለጋችሁበት ማውጣት ትችላላችሁ። እኔ አሁን ደቀቅ ያለ የክሬም ማስዋቢያ በሱ ነው ያደረኩት። ከሱ ሰፋ ያለ ማድረግ ትችላላችሁ፣ በማንኪያም ማድረግ ትችላላችሁ ቅርጽ እና ደግሞ ቸኮላታ ውስጥ ማድረግ እንደ ባለቤቱ እንደሚጠልቧችሁ ሰዎች ይለያያል ማለት ነው። እኔ አሁን ያለምንም ቸኮላታ ነው የተጠለብኩት። የበፊቱ ቪዲዮ ከዚህ በፊት የሰራኋቸው ነው። እንደምትወዱት ተስፋ አረጋለሁ። ከወዳችሁት ላይክ፣ ሰብስክራይብ፣ ሼር አድርጎ አመሰግናለሁ።